ዛሬ እንግዲህ ታሪኩ ወዴት እንደሚወስደን እናያለን። ከዚህ ቀደም እመቤት ክፍሌ ብቻዋን ነበር የመጣችው አባቷን ለመፈለግ። ዛሬ ግን ሁለት ሆኖ ነው የመጡትና እመቤት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንታወቅ። ደጀኔ ክፍሌ ወንድምሽን ይዘሽ መጣሽ ማለት ነው። በድጋሚ አባትሽን ለመፈለግ ሁለት ሆናችሁ መጣችሁ። ሆነን መጣና በጣም አሪፍ። ከአንድ ወር በፊት ይሆናል እመቤት አባቷን ለመፈለግ እኛ ጋር በመጣች ሰዓት አድርገን የነበረውን ቆይታ ተመልክተን ተመልሰን እንመጣለን። እንኳን ደህና መጣሽ እመቤት። እንኳን ደህና ቆያችሁ። ደህና ነሽ? ደህና እግዚአብሔር ይመስገን። አባትሽን ልትፈልጊ ነው የመጣሽ? ታሪኩን እስኪ ንገሪኝ። ሐረር ነበር የሚሰራ፣ ጅጅጋ ነበርና ንግድ ነበር የሚሰራ። ከቤተሰብ ነበር ካክስቱ ጋር ነበር የሚሰራ። አጋጣሚ እናቱ ሞታ ለቅሶ መጥቶ በዛን ቆይቶ ተስካራ የእናቱ ተስካራ አውጥቶ በዛም አልተመለሰም፣ ወደ ቤተሰብ አልተመለሰም። ከሄደ በኋላም እናቴም ቤተሰቦቻችንን ፈልገውት ነበረ። እሱም ተቸግሮ ይሁን ምንም ይሁን አላውቅም እንትን ደብዳቤ ጽፎ አንድ ልጅ አለኝ ለመምጣት ፈልጋለሁ ግን ልጁ እንዴት ላርገው የሚል ነገር ደብዳቤ ጻፈላት ለእናቴ። እናቴ ደግሞ ጽፋ በዛን ጊዜ ደብዳቤ ስልክ ስላልነበረ ጽፋ ወደ አዲስ አበባ ላከችው። ወደ አዲስ አበባ ልካ የሱ ይድረሰው አይድረሰው የምናውቀው ነገር የለም። በዛውን ቀረ። በዛው የት እንዳለ አናውቅም። ታሪኩ እንደተመለከትነው ነው። እንግዲህ ተጨማሪ እንግዳችን ነው ዛሬ በደንብ የምናወራው ማለት ነው። ባለፈው በደንብ ነበር ያወራሽና እንጂ ስትሄጂ ቅር ያለሽ ነገር ነበር? ይሄን ሳልነግራችሁ ያልሽው ነገር ነበር? ያው አልነበረም። እንግዲህ የውስጥ ነው ሊኖር ይችላል አንዳንድ ነገር እንግዲህ ብቻ ያም ሆኖ ይሁን አባቴ በህይወት ባገኘው መልኩን ባየው ደስ ይለኝ ነበር እውነት ማለት እኔ በጣም ውስጤን የሚከነክነኝ ካገባው በኋላና ልጆች ከወለድኩ በኋላ ነው የአባትነት ፍቅር የጎደለኝ መሆኑን ያወቅኩት ማለት ነው። እና አባቴን ባገኘው ደስ ይለኛል በጣም። ደጀኔ ባለፈው አልመጣም ነበር? ባለፈው አልመጣም። ታላቅ ነህ ታናሽ ነህ አንተ? ታላቅ ነህ። እስኪ ስለ አባትህ አንተም የሚሰማህንና እሷ ስትቀርብ የረሳችሁ የሳተችው ነገር ካለ ደግሞ አንተ ንገረህ። አንተ በደምብ ታውቃቸዋለህ አባትህ? አይ ብዙም ባላስታውሰውም አስታውሰውን እኔ ያው ይመጣ ነበረ በየዓመቱ ጅጅጋ ነበር የሚኖረው። ግን የሆነ ሰዓት እናቱ ሞታ መጣ። የእናቱን ተስካር አውጥቶ ወንድሜ ልፈልግ ብሎ ተመልሶ ሄደ። ከዛ ይመጣል ብለን የምንጠብቀው የለም። ይመጣል ባለ አመጣበት ነው የለም። እናቴ ደግሞ ደብዳቤ ጽፋ ላከችለት። ያ ደብዳቤ ይድረሰውም አይድረሰውም እናውቀው ነገር የለም። አጎቱም ነበረ እዚህ አዲስ አበባ። አጎቱም አክስቱም አሉ። እነሱም እንደፈለጉት በቃ ያላረጉት የለም እሱ ለማግኘት። ከዛ በተወሰነ ሰዓት ደግሞ ደብዳቤ መጻጻፍ ጀመሩ ከአጎትየው ጋር። ከዛ እመጣለሁ እያለው በዛው ጠፋ። በቃ ቀረ። በህይወት ኖሮ በቃ አግኝቼው በቃ እሱ ነው የኔ ፍላጎት። በአካል ታውቃቸዋለህ አንተ በልጅነት? አይ አሁን ፊቱን ሊጠፋብኝ ይችላል። ብቻ ቁመተውና ርዝመቱ ነው ማስታወሰው። መልኩ አሁን ሊጠፋብኝ ይችላል። ስንት ናችሁ ሁላችሁ? ሶስት ናችሁ ከአንድ እናት ካላ? እናትና አባታችሁ እናንተ ሲያሳድጉ አንድ ላይ ነበር የሚኖሩት አይደለ? አንድ ላይ ነበር። የት ነበር አገሩ? ሶዶ ጉራጌ። እናታችሁ ታዲያ አባታችሁ ወጥተው ከቀሩ በኋላ እናንተን እንዴት አሳደጓችሁ? እኛ እናታችን በጣም ደክማ ነው ያሳደገች። ለእናታችን ምንም ያልሆነችው ነገር የለም ለኛ። ከሰው በታች ሆና አሳድጋናለች። ያለችም አሁን እሷ ናት። አሉ እናታችሁ? አለች። ከእናትም በላይ ናት እናቴ። እውነት ምንም ነገር ሳይበግረን እንደምንም በቃ ምንም ወደ ደጅ ሳናይ ምንም ነገር ሳንሆንባት እንደዚህ አድርሰናለች እናቴ። በእውነት እድሜና ጤና ይስጣት ነው ማለት ሁሌም በቃ የሚሰጥ ነገር ቢሆን በእኔ እድሜ ቀንሼ ሰጣት ነበር ማለት ነው። ግን በቃ ለኛ የሆነችው ነገር በጣም ከባድ ነው። ተነግሮ እኮ የማያልቅ ነገር የሷ እንግዲህ እዚህም ለማምጣት ያበቃኝን የሷ ነገር እኮ ነው ማለት ለፍታ ደክማ በቃ እንደዚህ ሆና ስትቀር በጣም አሳዘነች። ወይ አላልንም ወይ የለም አላልንም። በመሃል ስንቀር እሷን ደክማ ደጃ ሰው ይመጣብናል ልጆቼ ሰው አለብኝ ውጭ ለትላለች ሁሌ
ማለት ጥሩ ነገርም መጥፎ ነገርም ስትሰራ ሰው አለብኝ ውጭ ላይ እንግዳም ይሁን መጥፎ ነገር ይሁን ተዘጋጅታችሁ ተጠብቁ ልጆች ትለናላችሁ። በቃ ይሄን የምታስተንተን ከሆነ አባታችሁ ይመጣሉ። አዎ መጥፎ ነገርም ይመጣል ጥሩ ነገርም ይመጣል። ተዘጋጅታችሁ ተጠብቁ ልጆች ሰው አለብኝ ውጭ ላይ ነው የምትለኝ እና ሁሉ ጊዜ በቃ የሷ ነገር ለዚህም ለመምጣት ያበቃኝ የሷ ነገር ነው። በጣም ትያረከኝ። እናታችሁ እንግዲህ ብቻቸውን እናንተን ሲያሳድጉ ስለ አባታችሁ ምን እየነገሯችሁ አደጋችሁ? ምን እየሰማችሁ? አባቴ በጣም እንደሚዋደዱ ጥሩ ስራ ላይ እንደነበረ በቃ ለልጆቹ ጥሩ አባት እንደነበረ በቃ ሲገባ ምንም ንግድ አለም ነው ያለው። የገጠር የአዝመራ ነገር ምንም እንትን አያርግም። የንግድ ነገር ስለሆነ ያለው ነገር በጥሩ ሁኔታ የነገረችን ያደግ በቃ ጥሩ አባት እንደነበረ በብዛት አሁን ለኔ እንደምትነግረኝ ሲገባ ጎረቤት ይዞኝ ሲሄድ ተሸክሞኝ ነበር ይዞኝ የሚሄድ እና ይዛት እንደዚህ አትሄድ እዛ ናፍቆትን አያስቀምጥም ስትለው በሷ ፋንታ የነሱን አቀፋለሁ እንደዚህ አትበኝ እስከ ቢለኝ ድረስ ነበር አለች። በጣም ነው ለልጆች ጥሩ አባት። በጣም ነበር። እኔ ሴት ብቻ ስለሆንኩ ደግሞ በጣም ነበር። ሁለት ወንዶች ናቸው ወንድሞችሽ? ታላቅ የመጀመሪያ ነህ አንተ? እሱ የመጀመሪያ ከዛ መሀል ነሽ እና በቃ በገባ ሰዓት አለች መሬት አያስቀምጥሽም ነበር የምትለኝ እና ለልጆቹ በጣም ጥሩ አባት እንደሆነ ነው የምትነግረኝ በእናቴ። ምን ይሏቸዋል ግን አሁን የእናንተም እናት በቃ በህይወት ባይኖር ነው እንጂ እስካሁን ያልመጣው ብሎ ነው የሚያስቡት ወይስ አይደለም? ተስፋም አልቆረጠችም። በቃ ይመጣ ብለው ዳማውን እንደዚህ መጀመሪ ስነግራት በቃ እንግዲህ አላፍትናውን ላንቺ ሰጣውሽ ልጄ ምናምን እኔስ ደከመኝ በቃ ምን አሁን መጠበቁም ደከመኝ። አሁንስ ተስፋ አንዳንዴ ደክመ ጠብቀሽ ይሆነ መሞት ነገር እንደዛ ነገር አላፍትና ላንቺ ሰጣውሽ ልጄ በቃ እስቲ መብራን እየሷ ትርዳሽ ምናምን ብላ ሁሌ በቃ ጸሎት ምታረገ። እንዳው ትላንትና ራሱ አጋጣሚ ስልክ እንዳው አይሰራም ነበር። መጀመሪያ እሷ ጋር ነው ደወልኩ። በቃ ተደውሎልኛል እንደዚህ ያለው ነገር በቃ ተዘጋጅተሽ ጠብቂኝ ነው ያልኳት። ምን አሉ? በቃ በጣም ግራ ገባት። ምትለኝ ነገር ራሱ ጠፋባት። እኔ በራሱ እዚህ ሲደወልልኝ ራሱ ቦታ ያለሁበት ቦታ የት ነኝ ያለው ነው ያልኩ። በቃ ልጄ መብራን እየሷ ትርዳሽ ምናምን አለ። በተስፋ ነው እሷ የምትጠብቅ። እንኳን ደስ አላችሁ። ለማንኛውም እንኳን ደስ አላችሁ። እንኳን ደህና መጡ። እንኳን ደስ አላችሁ። እንዴት ሰላም? እንኳን ደስ አለሽ። ክፍሌ ከይሮ እባላለሁ። እሷም ልጄ እዚህም ልጄ ነው። ፕሮግራሙን እንዴት አዩት? መጀመሪያ ቴሌቪዥን ላይ ምን አሉ? ፕሮግራሙ በጣም ነው ደስ ያለኝ። በአጋጣሚ አይቼው የጠየቀችው ጥያቄ ሙሉ ለሙሉ ህሊና የሚነካኝ ነው። ትክክለኛ እሷ ትክክለኛ ነች። ለእኔ ግን ህሊና የሚነካኝ ነው። ምክንያቱም እኔ አንደኛ የወጣሁበትን ጉዳይ እናውቃሉ ለምን እንደወጣሁ። እኔ በምወጣበት ሰዓት እሷ በጣም ሕፃን ልጅ ነች። እሱ ትንሽ ወደ 11ኛ ዓመት ገደማ አለው። ደጀኔ ሶስተኛ ልጅ ብቻ 1 ዓመት ከምናምን ነው በተወለደበት ሰዓት። መልኩንም ስሙንም አላውቅም። የሁለቱን ግን ያስታውሳሉ? የሁለቱን አስታውሳሉ። ይችኛዋ ልጅ በቃ 1 4 ዓመት ልጅ ነች በዛ ሰዓት።
በቃ በጣም ህሊናዬ ከሚወቅሰኝ ነገር ሁሉ እሷ ሁልጊዜ በፊቴ ላይ ትመጣለች እያለች ነበረ። በስጭት በስወጣ ሻሸመኔ ከደረስኩ በኋላ አጎቴ አለ። ማን ይባላል? አቶ ካሳ እርገታ ይባላል ነበር። እሱ ነው ያልከን። እኔ መውጣቴ በደብዳቤ ነው የገለጽኩለት። በቃ ከእንግዲህ በኋላ የምንገናኝ አይመስለኝም። ልጆቼ ወንዶቹ መቼም ያድጋሉ፣ ምንም አይደሉም፣ ለስራም ይደርሳሉ። እሱ ትርፌ ነው የሚላት ነው። እንደዛ ነው። እሱ ትርፌ ይላታል። ልጄን እመቤትን አደራል። እና ልጄን እመቤትን አደራል። እኔ አሁን የምመለስ አይመስለኝ፣ ግን መሄድኩበትን የወጣሁበትን ጉዳይ ከተሳካልኝ እመጣለሁ፣ እንገናኛለን። ያ የማይሳካ ከሆነ አልመጣም። ምክንያቱም ያ ያልኩበት መንስኤ አለ። በዛው ወጣው ነገሮቹ ሊሳኩ አልተቻለም። እስከዛ ድረስ ብዙ ጊዜ ይሳካል ብዬ የብቻ ኑሮ ወደ 15 ዓመት የብቻ ኑሮ መኖር ጀመርኩ። ከተሳካ በሚል ሊሳካ አይደለም፣ ጭራሹን ማይኑ እየጠፋ ደብዛው እየጠፋ ነው የመጣው። ለምን ሰው አላገኝም በሚል ትዳር ጀመርኩ። ከ15 ዓመት በኋላ ከዛ በኋላ ልጆች እየተወለዱ ሲመጡ እኔም እያባበሉኝ እነኛን እዛ ጋር ጥዬ መጥቼ አሁን ደግሞ እነኚህ ደግሞ እንዴት አረጋቸዋለሁ? ስንት ልጆች ወለዱ? 5 ልጆች። እና አሁን እነሱ እነኚህ የጣልኳቸው በእርግጥ በቤተሰቦቻቸው ውስጥ ናቸው። እነኚህ ደግሞ ያሉት በረሃ ውስጥ ነው። ዘመድ የለም፣ አዝማድ የለም። እኔ በአደን ዘመድ አድርጌ ነው የምኖረው። ስለዚህ ለማን ጥያቸው ወዴት ይሄዳለሁ በሚል እድሜ ከነሱ ጋር እስካሁን ድረስ አለ። አሁን ከ5 ልጆች አንድ ትልቁ በስራ ምክንያት ሊገኝልኝ አልቻለም። ሁለተኛዋ ደግሞ ሴት ነች። እሷም ደግሞ አራስ ነች፣ ወልዳ የልጅ እናት ነች። ሶስተኛው ይኸው እዚህ መጥቷል። እየነገረችን ነበር ስለ ልጅነቷ። ረጅም ጊዜ እሽኮኮ እንደሚያደርጓት፣ እንደሚያነሷት፣ አብረዋት እንደሚያሳልፉና በእነዚህ ጊዜያቶች ውስጥ ልጆችዎትን ለማግኘት በስልክ ወይ በተለያየ ነገር ምንም አልሞከሩ? በጣም ከሚገርም ነገር እስከ 10-15 ዓመት ያለው ህይወት ልጆችን የሚያስፈልገኝ ህይወት አይደለም። የራሴን ህይወት ሲኦል ባለበት ሰዓት ነው ያሳለፍኩት። ግን ከዛ በኋላ ያለው የቤት ሲዲ መጀመሪያ እኔ ስወጣ ገመድ አልባው ስልክ ነው ያለው። ግን ከዛ በኋላ ያለው ይሄ ቴክኖሎጂ ያመጣቸው ስልኮች ቁጥር ቤትን በኩል ማግኘት ቤተሰቦችን ማግኘታቸው አይደለም። እኔ የአንድ ሰው ቤተሰቦች ስልክ ባገኝ መላ ቤተሰቦቼ እንዳገኘው ቁጥር ነበረ። ይህን ለማግኘት አልቻልኩም። አንደኛ ነገር ያለሁበት ቦታ ከከተማ ጋር የተገናኘም አይደለም። ይህ ሁሉ በእናንተ ነው። እኔ በአይኔ የማየዋለሁ ብዬ አልገመትኩም። ዋና ማግኘቴ ነው። በቃ ደግሞ ከምንም በላይ እኔ ማግኘቴ ነው። ያው የምለውን ቃላትም የለኝም ምንም። እመቤት እስኪ አውሪያቸው አባትሽን፣ ስለ እናትሽ ንገሪያቸው፣ ተነጋገሩ እስቲ ጋሼ። መጀመሪያ አንድ ልጅ ነበረክ መሰለኝ። አዎ ወደዛ ሳትርቅ በፊት የሆነ ልጅ ነበረክ። እሱንም አላመጣኸውም፣ ደብዳቤ ውስጥ ከተኸው ነበር። ልጁም አሁን የት እንዳለም እኛ አናውቅም። እስካሁንም አለማስታወሴ እሱም ራሱ ጥፋት ነው። ያ ልጅ አንድ ልጅ ነበረ መጀመሪያ ጊዜ። ይህ ልጅ እንደተወለደ ከእነሱ እናት አይደለም ተወለደ። እንደተወለደ በቃ 7ኛ ወሩ ላይ እናትዮ ሞተች። እናትዮ ስትሞት የሆነ ቃላት ተናግራኝ ሞተች። ሰው አስቀምጣ ይሄ ልጅ ለእናቴ ስጥልኝ አደራ
ከልጅ ጋር ይደጉ ባሉ በጓደኞች እርዳታ ያን ልጅ ይዤ አምጥቼ ለቤተሰብ አገናኙ። አዎ ቤተሰብ ሰጠው ልጁን። አንድ 10 ዓመት ይሆናል አሁን። ሰዎቹ እዛ ይኖሩ እንጂ ወደዚህ ወደ ሰላሌ ነው ያሉት ቤተሰቦቿ። ይግቡ አይግቡ ወዴት አካባቢ እንደተሄዱ ሰዎቹን ላውቅ አልቻልኩም። አላገኘኋቸውም። የት እንዳለ አላውቅም። እዛ ግን ለቀዋል። ይህንን ይመስላል። ተዛንዛለች አግኝተው ታያቁም። ከ10 ዓመት ወደዚህ አትደዋወሉ። ገርማቸዋል። እንዲህ የሰፈር የማውቃቸው ሰዎች ናቸው። ንጋት ትባላለች። ቤቷ እቺ እናንተን ትከታተላለች ሁሉ ጊዜ። እሷ ታይና ፎቶግራፉን ታያለች። ይህ ጋሽ ክፍሌ ፎቶ ይመስላል ምናምን ብዬ እያልኩ አለች። አባቴ ክፍሌ ኪሮ የሚለውን ትሰማና ፕሮግራሙን አቋርጣ እኔም ፍለጋ ወጣች። የሆነ ቦታ እኔ ከዚህ ጓደኛዬ ጋር ቁጭ ብያለሁ። እሱንም አልጠራች። ና አለች። ምንድን ነው? ምን ሆነሻል? እና የሆነ ነገር አይችልም። ምንድን ነው? ልጆች አሉ አይደለም? የት? አዲስ አበባ አሉ። የኔ ልጆችማ አገር ቤት ናቸው አሉ። ማን ትባላለች ልጅ? እመቤት። ይኸው እየፈለጉ ነው አለች። በቃ የምሆነው ነገር መሬቱን ሰማዩን ዞረብን። እንዴት አላሁ ስንሄድ ፕሮግራሙ አልቋል። አሁን እሱ ነው አሁን ያገናኘን። መሀል ላይ የተቀመጠ ልጅ ፈልጋልኩ። ሳይተኛ 2 ቀን አድሮ በሁለተኛ ቀን አወረደና ጠሩኝ። ልጅ ማነች? እመቤት። ሌላ ወንዱ ስል ደጀኔ ነው። አንደኛው ስል እኔ አንደኛውን ስም አላውቅም። የአንደኛው ስም ማን ነው? በለጠ ይባላል። እኔ አንደኛውን ስም አላውቅም። እኔ ያላወጣሁለት ስም እንደገና እዛ ጋር ምን ብዬ መናገር እችላለሁ? የባለቤት ስም ታውቃለህ? አዎ ከሌት ነች። ማን አሉ መሰለች? ሰጠኝ። አየን ወደ እናንተ ስልኩ ተደውሎ እና ይሄን ይመስላል ያለው። አይ ዋናው ነገር እንኳን ተገናኛችሁ በድጋሚ እንኳን ደስ ያላችሁ። ከረጅም መንገድ ስለመጡ ከረጅም ጊዜ በኋላ ልጆቹን ስላገኙ ድካምም አለ ድንጋጤም አለ። አሁን ትንሽ የተረጋጋችሁ ይመስለናልና እንኳን ደስ ያላችሁ። እስኪ ልጆቹን ይቀፏቸው እስቲ በደንብ እንኳን ደስ አላችሁ። አሁን ደግሞ ተጠያየቁ። ልጆቹ ወልደዋል ወይ ያግብታችኋል ወይ እናታችሁስ እንዴት ናቸው ብሎ እስኪ ጠይቋቸው። ጋር እመቤት አንቺን ልጠይቅ እንግዲህ ያለው ሁኔታ እሺ። አሁን ትልቁ ነገር የምጠይቃችሁ ሌላው ነገር ሳይሆን እናንተን እዚህ ጋር እንሻለሁ አላችሁ። እግዚአብሔር የተመሰገነ ይሁን። አዎ እስቲ እናታችሁ ነገር እንዴት ነች? አለች ወይ? ጤና ነች ወይ? እንዴት ነው የምትኖረው? ኑሮ እንዴት ነው? በቤት ውስጥ ነው ያለችው ወይ ሌላ አካባቢ ነው ያለችው? እዛው ቤት ነው። አንተ የመሰረትከው ቤት ነው ያለችው? እዛው ቤት ነው ያለችው። እንዳውም ጠዋትም ማታም ምንም በሆነ ሰዓትም በቃ እንግዳ አለብኝ ይመጣል፣ ሰው ውጭ ነው ያለብኝ ትላለች። ሁሌ ነው የምትጠብቀኝ ነበረ። ያው አሁን ጊዜውም ሲረዝም ቀኑም ሲሄድ ተስፋ የመድከም ነገር ውስጧን እንትን አላት እንጂ ሁሌ እንደጠበቀች። እራት ተበልቶ ገጠር ታውቃለህ፣ እራት ተበልቶ አስታውሳለሁ። ደክሞን ዝም ብለን በየወዳ ነበር ምንድን መታ ነው የምታስነሳ። ተነሱ ቦታችሁን አስተካክሉና ተኙ። ሰው ውጭ ላይ አለ። መጥፎ ነገር ይመጣል፣ ጥሩ ነገር ይመጣል። በር ይንኳኳል፣ እቃ አይነሳም። ሰው ያለበት ሰው አይተኛም ትላለች። ምክንያቱም ልቧ ሁሌ ከአንተ ጋር ነው እየጠበቀች። እንደ እናቴ አለች። ሺህ ዓመት ትኑርልኝ። አሜን አሜን። ለዚህ የሚያበቃችን እናቴ እውነት ነው። እሺ የእናንተስ ኑሮ እንዴት ነው? አንቺስ እንዴት ነው? አንተስ ትዳር ይዘሃል? እግዚአብሔር ይመስገን። እኔ አሁን አግብቼም ወልጄ ያለው አሁን አሉኝ። አሁን በትዳር ላይ ዓለምም ባልንሆን ልጆች ግን አሉ። 3 ልጆች አሉኝ። እግዚአብሔር የተመሰገነ ይሁን አለ። እናታችሁ ግን ከዛ በኋላ አላገቡም? አላገባችም። እሷም 2 ልጅ አላት። እኔም ልጆች አሉኝ።
አይቻቸው መጥቻለሁ። እቺ ወንድና ሴት አለኝ። የአምስት ልጆች አያቱ ነው አለ እንግዲህ። ጋሼ ለልጆቹ እናት ለነመቤት እናት ይሄን ያህል ዓመት እንግዲህ ይመጣሉ እሳቸው ባለቤት ይመጣል ብለው እየጠበቁ ነው። ትዳር አልያዙም አልወለዱም ከዚያ በኋላና ልጆቹን በደንብ በስነ ስርዓት አሳድገው እዚህ ጋር ደርሷል። ለእሳቸው መልእክት ይኖሮታል? እኔ ለባለቤቴ እጅግ ከመጠን በላይ የሆነ ክብር ነው መሰጣት። ለምን ጥንትም በነበርኩ ሰዓት እያከበረች ነበር። አሁንም እኔና አጥታ አክብራኝ ነው ያለችው ማለት ነው። ራሷን ጎታ ራሷን በድላ በእነኚህ በሶስት ልጆች መቅረቷ ለእኔ ትልቅ ሐዘን ነው ይሰማል። እኔ ግን ወልጃለሁ። እኔ አሁን በጣም ወልጃለሁ። ግን እሷን እንጃ ከሚጠበቀው በላይ ነው ያደረገችው። አሁንም ቢሆን ወልዳ መጨመር ስትችል፣ ሰርታ ማግኘት ስትችል፣ ሰርታ መለወጥ ስትችል እነኚህ ልጆች ለማሳደግ እዛች ወና ቤት ውስጥ እስከዛሬ በመጠበቋ እኔ የምናገረው አንደበት ያጥረኛል። ጋሼ እንግዳ ይዘውልን መጥተዋል። አዎ ለልጆቹ የሚያስተዋውቁ። አዎ ማን ነው ጋሼ? ወንድም ዮርዳኖስ ክፍሌ የእርሶ ልጅ ነው? ከዛ ድረስ አብሮት ነው የመጣው? አዎ ወደ ሻሸመኔ ነው ያለው ትምህርት ላይ ነው። እንኳን ደህና መጣ። ማነው ስሙ? ደህና ነው? ሶስተኛ ነው። ሶስተኛ። ከሱ በታች ሁለት አሉ። ሁለት አሉ። የት እየተማርክ? እዚህ ናጌሌ አርሲ ናጌሌ ኪዳነ ምሕረት። ወንድምና እህት ትልልቅ እንዳለ ታውቅ ነበር? ይነግረን ነበር። መጀመሪያም አሉን ብሎ ይነግረኝ ነበር። ያው አንድ ቀን እንሄዳለን ብሎኝ ዛሬ ቀኑ ደረሰ። ደስ ይላል። ተዋወቃችሁ በደንብ? ወደ እመቤት ይጠጋላ። ከእመቤት ጋር የመመሳሰል ነገር አለ። አባትና ልጆች እንግዲህ ከ35 ዓመት በኋላ ነው የተገናኛችሁት። ልጆች እንግዲህ አባትነት ፍቅር እስካሁን ድረስ እየራባቸው ነው ያደጉትና ዛሬ ትልቅ ቀን ነው። አባታቸውን አግኝቷል። ኬክ እንቆርሳለን፣ ይሄን ቀን እናከብራለን። ከኬኩ በኋላ ደግሞ የሚመጡ በጣም ብዙ በርከት ያሉ ቤተሰቦች አሉ። ወደዚያው እንሄዳለን። ቤተሰብ ሰብሰብ አድርገን ዛሬ እንግዲህ በናፍቆት ሲጠበቁ የነበሩት አባት ተገኝተዋል ከ35 ዓመት በኋላ እና ሁለቱም ቤተሰቦች ልጃቸውንም ይዘው ነው የመጡት። ሌሎች ያልመጡ አሉ። እንግዲህ በያሉበት ይሄን ፕሮግራም ሲያዩ ደስ ይላቸዋል ብለን እናስባለን። እዚህ ስቱዲዮ ግን የመጡ ደግሞ ሌሎች ቤተሰቦች ስላሉ እስኪ እነሱን እንጋብዛቸውና እንተዋወቃቸው። ወንድሞቻችን ተውኩ። እንኳን ደህና መጣችሁ። የእናትሽ ድርሻ ደረሰሽ፣ ታቀፍሽ እንጂ። የእመቤት ልጆች ናቸው አይደል? ባለቤት ነው እሱ። እነሱን ያልታወቅ ነው። እነሱ የጓደኛዬ ነው ማለትም እንደ ልጅም እንደ ወንድምም፣ ይሄም የሱ ልጅ ነው። ለዚህ ጉዳይ ላይ ደግሞ ጥረት አድርጎ በስልክ ፈልጎ ያገናኙት ነው። ስለዚህ ሁሉንም መንገድም አብሮት ነው የመጡት። ከዛ ጀምሮ ሁሉ ከናት በቃ በእነሱ ወጪ ነው እስካሁን ድረስ ወደዚህ መጣሁት እራሱ። እናንተንም ስለ መልካምነታችሁ በጣም ነው እናመሰግናችሁ። እናመሰግናለን። ምን ትዝ አለኝ ጋሼ፣ በቤት እንደሷ እያለች ነበር ሲያቅፏት የነበረው አይደለ? ትክክል።
ትተዋት ሄዱት። አሁን ተክታሉታለች። ፎቶግራፉ ራሱ እንዲዤ ራሱ የተነሳ ፎቶግራፍ ይዤ ለብዙ ከ10 ዓመት በላይ ከኔ ጋር ኖሮ ዝናብ ዘንቦበት አበላሸ። አሁን ቆንጆ ልጅ ወልዳ እጅግ ደስ ይለኛል። ስምሽን ነገርሻቸው? ሚጣ ስምሽን ንገሪያቸው ለአባባ። አርሴማ። አንተስ? በረከት። አሁን በረከት ያድርግ። አሜን አሜን። እንኳን ደስ አላችሁ። ያው እንግዲህ 35 ዓመት በኋላ ነው የተገናኛችሁት። ከዚህ በኋላ ሰፊ የቤተሰብ ጊዜ ይኖራችኋል። እኛ ደግሞ ስለተገናኛችሁ ደስ ስላለን ሁልጊዜም በቅዳሜ ከሰዓት የተጠፋፋ ቤተሰብ ሲገናኝ ለእኛ ትልቅ ደስታ ነው። በስቱዲዮ ላሉትን ብቻ ሳይሆን ደግሞ በዚሁ ስሜት እናንተ ባላችሁበት ስሜት ውስጥ ሆነው በተለያየ አማራጭ የሚያዩትን ሰዎች ይህን ስሜት ይጋሩታልና ይሄ ተራ ደግሞ ለሁሉም ሰው እንዲደርስ ሁሉም ሰው የጠፋበትን እንዲያገኝ ደግሞ ምኞታችን ነው። እንኳን ደስ ያላችሁ በድጋሚ። ጋሼ ምስጋና ካሉት ምርቃት ካሉት በእናንተ ምርቃትና ምስጋና ነው የምንለው። ምስጋና አለኝ። ምስጋና እኔ ይህን ያህል ጊዜ እንደዚህ እገናኛለሁ ያገኛቸዋለሁ የሚል እምነት አልነበረኝም። ምናልባት ሰው በሚጠይቀኝ ጊዜ እግዚአብሔር ካለ ብቻ ነው። ግን እግዚአብሔር ያለው ቀን ዛሬ ነው። በዚሁ መሀል እናንተን ሳላመሰግን የማላልፍበት ምክንያት ይህንን ጥረጠራችሁ ይህንን ለፍታችሁ ለዚህ እኛን ለማገናኘት ስላበቃችሁ ላደረጋችሁት ሁሉ አመሰግናችኋለሁ። እኔ ቤት ሁሌ እንደ ቤቴ ነው። በቃ ሁሌ ነው የማየው። እንዳውም ከቀረበ በኋላ በቃ ያለፈኝን ራሱ በስልክ እንትን ብዬ ነው የማየው። ቢያልፈኝም ራሱ ከልጄ ከበረከት ጋር እየተጣላ ቲቪ አትቀይርብኝ እስከሚለው ድረስ እና በጣም ነው የምከታተላችሁ። ከፊትም እከታተላለሁ። በጣም ነው የምወዳችሁ። ለዚህ አገናኝታችሁናል። እድሜና ጤና ለእናንተ ይስጣችሁ። አሜን አሜን። እድሜና ጤና ይስጠልን። አሜን። በዚህ መሀል እንግዲህ አንድ ትልቅ ሰው መመስገን ያለበት እኔ ብዬ የማስበው የእናንተ ወላጅ እናት እናንተን ወልደው ብቻቸውን ሆነው እስካሁን ድረስ እንግዲህ ያሳድገው ለዚህ አብቅተዋልና እናታችን እንግዲህ ባሉበት ሆነው ምስጋናችን ይድረሰው እንላለን። እድሜና ጤና እንመኝልዎታለን። እና በዚህ አጋጣሚ እናንተን በጣም አመሰግናለሁ። ይህ ሁሉ ያደረጋችሁ እናንተ ናችሁ። በጣም አመሰግናለሁ። ቅዱስ ገብርኤል ደግሞ ረድቶኛል። እኔ ተማጽኜው ነው ከዛ የምኖረው እዛ ድሬዳዋ ነበረ። ወደዚህ አዲስ አበባ ስገባ ተማጽኜው ነው የመጣሁት። ስለቴንም ሰምቶልኛል። ከሱ ከትሎ ደግሞ እናንተ ፈጣሪ እድሜና ጤና ይስጣችሁ። አሜን። እናመሰግናለን። እኛም በጣም ደስ ብሎናል። እንኳን ደስ አላችሁ በድጋሚ።